ሰላም፣ እንዴት ናችሁ? ደህና ናችሁ? ሀኒ ነኝ ከኩሽና። ሀኒ መታላችኋለች ከኩሽና። ደህና ናችሁ? እንዴት ናችሁ? የሀኒ ዩቲዩብ ቤተሰቦች ደህና ናችሁ? እንዴት ናችሁ? እንዴት አመሻችሁ? ምሽታችሁ፣ ውላችሁ፣ ቀናችሁ በያላችሁበት ሰላማችሁ ብዝት ይበል እያልኩኝ ሀኒ ነኝ። ሀኒ ያው እንዳልኳችሁ ነውና እኔ ምን ብዬ ነበር መሰላችሁ? እኔ ታየም አልታየም ቪዲዮ መልቀቅ አለብኝ። ያው ምን ለስራ ብዬ ስጨናነቅ ሳስብ ለምን አለፈልፍም ብዬ አሰብኩ። እንደዚህ መጥቼ መለፍለፍ ዝም ብዬ እመጣለሁ፣ ለፈልፋለሁ፣ አለቀ። እና ለምን ተመቷል። የምሬ ነው ቪዲዮ እና በጣም ተመቷል። እንትን ይዘን መጣሁ መለሳለሁ። አይዋ አሁን ተመልሻለሁ። ኤዲቲንግ ምናምን የሚባል ነገር የለም። እንደወረደ ነው የሚፖስተው፣ እንደወረደ ማለት ነው። እንደወረደ እና በነገራችን ላይ ቡና እያፈላሁ ነው ማውራችሁ። ጋዋ የዚህ ሀገር ጋዋ ማለት ነው። እና በጣም ስለተመታብኝ ምን አደርጋለሁ መሰላችሁ? ምን አሰብኩ? ለምን ሀኒቾ እንደዚህ አትለፈልፍም ብዬ አሰብኩና እስቲ ልሞክረው ብዬ መጣሁ። መሞክር አይከፋምና ማለት ነው። እንደምታዩት እየሞከርኩት ነው። እናንተም ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። እሺ አበረታቱኝ፣ እስቲ አበረታቱኝ፣ እንደው አበረታቱኝ። በተለይ ደግሞ ተመልሼ ከመጣሁ በኋላ የምር በተለይ ደግሞ ሀገራችሁ ሂዳችሁ ገብታችሁ ኑራችሁ ተመልሳችሁ ስትመጡ ያለውን ስሜት የምታውቁት ታውቁታላችሁ። በጣም ከባድ ነው። በጣም ከባድ በቃ ስሜቱ እጅግ በጣም ከባድ ነው። አንዳንዴ ግን ግድ ሲሆኑባችሁ መምጣት ግድ የሚሆንባችሁ ጊዜ አለ አይደለ? ልክ እንደዛ እኔም ግድ ሲሆንብኝ መጣሁ። ግድ ሲሆንብኝ ግዴታ ማለት ነው፣ ግዴታ። አሁን ግን እግዚአብሔር ይመስገን እየለመድኩት ነው። ማይለመድ ነገር የለም፣ ማይቻል የለም። ላያስችል አይሰጥም አይደል የሚባለው? እንትን እያልኩት ነው ማለት እየለመድኩት ነው። ማይለመድ ነገር የለም። ካለፈው ስተቴ ተምሬ ግን ምን ዋጋ አለው ካለፈ በኋላ። ችግሩ እኮ አንዳንዶቻችን የምንነቀ ወይ ደግሞ የምናስተውለው ምንድን ነው? ካለፈ በኋላ ነው። ካለፈ በኋላ በቃ ማንመልሳቸው ጊዜያቶች አሉ አይደለ? አሁን መመለስ ብችለው እንጃ መመለስ ብችል ስንት ነገር መመለስ አልችልም። ግን ምንድነው አሁን ላይ ደግሞ ካለፈው አሁን ላይ ተምሬበታለሁ። በተለይ ደግሞ ኢትዮጵያ ገብቼ ኖሬ ምናምን ካየሁት በኋላ ትልቅ ትምህርት ነው የወሰድኩት። በጣም ትልቅ ያው የበፊቱ ሀኒ አይደለሁም። በጣም ተቀየረ ያለውና ህይወት በራሱ አስተምሮኛል። በጣም በደንብ ተምሬያለሁ። በደንብ ከምላችሁ በላይ በደንብ ነው የተማርኩት። በዛ ላይ ደግሞ 3 አመት ስቀመጥ ድህነት ምሽት ፍትክ ስላደረገኝ በደንብ ነው የተማርኩት እላችኋለሁ። እና አንዳንዴ ሀገርም ገብቶ ማየት ጥሩ ነው። ምክንያቱም ብዙ ነገር እንማርበታለን። ብዙ ነገር ማለት ነው። ያው ባለማገናዘብ አንዳንዴ ባለማስተዋል ነው። እኔ የራሴን ስነግራችሁ ባለማስተዋል ያኔ ሳላስተዋል በመቅረቴ የሆነ የሚሆነኝና የሚጠቅመኝን ለይቼ አለማወቄ። ይሄ ደግሞ የሆነው ልጅነት አንዳንዴ በእርግጥ አስተሳሰባችን ከእድሜያችን እኩል አይሄድም። ግን እኔ ደግሞ እንደዛ ነው ሄደው እንደዛ ከእድሜ እኩል አሁን ነው የበሰልኩት። እኔ ደግሞ አሁን ነው የበሰልኩት እላችኋለሁ። እና ብቻ ሁሉም ነገር ለበጎ ነው። ማይለመድ ነገር የለም፣ ማይቻል ነገር የለም። ብዙ ነገር አለፍኩ 3 አመት በተቀመጥኩበት ኢትዮጵያ። ግን ተመስገን ነው ዋናው ጤና። አሁንም እዚህ መጣሁ እያለፍኩት ነው ፈጣሪ ጋር እና ብቻ ተመስገን ነው እላችኋለሁ። ማሻ እያፈላሁ ነው። በነገራችን ላይ ዝቅ አድርጌ እንዳላሳያችሁ እንትን ስላለ ነው ካሜራ አለ ነው። ለዛ ነው ዝቅ አድርጌ ያላሳያችሁ። ድንገት ሴትዮ ዩቲዩብ ላይ ካየችኝ እንዴት ትላለች? የምሬን ነው የምትለው። ስለዚህ ለዛ ነው ማላሳያችሁ ማለት ነው።
እና እንዴት ናችሁ? ደህና ናችሁ? በያላችሁበት አቤት ጥቁረት እግዚአብሔርን ቀየር ነው ያልኩት። በቃ ምንም በቃ ጥቁር በዛ ደግሞ ጨለማ ነው። አንድ ቀን እሰራለሁ። ቆይ ፏ ብዬ ቪዲዮ ፏ ብልጭ ብዬ እሰራላችኋለሁ ቪዲዮ እና ወደዳችሁትም አልወደዳችሁትም ያው በሚለው ሰብስክራይብ እያደረጋችሁ ሀኒቾ ከኩሽና ምን ያልበልና ሀኒቾ ከማዳም ኩሽና ላይክ አድርጉኝ። እሺ አዎ ሰብስክራይብ አድርጉ። አበረታቱኝ እስቲ አበረታቱኝ እስቲ እንደው ይደፍልኝ። ኧረ መንጃ እንደው ይደፍልኝ እስታውተው እና ቪዲዮ በጣም ተመቷልና ላይቭስ ጋር ማድረጉ ቪዲዮ ደግሞ ተመቷል። እኔ ቪዲዮ ብንሰሪ በጣም ደስ ይለኛል። በጣም ደስ የሚለኝ እና ይሄን ይመስላል። አይበቃኝም ለፈለፍኩ ይበቃኛል። እቺ ልጅ ግን ምንድነው የምታወራው እንዳትሩ አየሩ ነው ሙቀቱ ምናምን አላራላ አንዳንዴ እንደዛ ነው እላችኋለሁ። እና ስለምትከታተሉኝ አመሰግናለሁ። የምትወዱኝ ደግሞ ወደድራ ማድረጋችሁ ምሰራውን ባሳያችሁ ደስ ይለኝ ነበር፣ ግን አልችልም። አንድ ቀን ካየችኝ ዩቲዩብ ላይ አስም እንደሚባለው ከመጨጭቅ እንደዚህ ይሻለኛል። ጥሩ አይመጣምና ለዛ ነው እንጂ ደስ ይለኝ ነበር ባሳያችሁ፣ ግን አልችልም። ትረዱኛላችሁ ብዬ ተስፋ አደርጋለሁ። ስለምትከታተሉኝ አመሰግናለሁ። ላይክም ሰብስክራይብ አድርጉኝ። ሀኒ ደግሞ እንዴት እንደሚቆላኝ አጠይቁ። ሀኒቾ አሮይቷ ነኝ። አሮይታ አረጃው ነው ማያረጃው ይሁን እንግዲህ ምን ይደረግ ያልተኖረው ልጅነት ማለት እኔ ነኝ። ያልተኖረች ልጅነት ይሁን ተመስገን ነው። ተመስገንና አመሰግናለሁ። ቻው። በቃ ይበቃኛል። አይበቃኝም? በቃኝ።